ስለ ፈረንሳይ ስናስብ አብዛኞቻችን የኤፍል ታወርን፣ የፓሪስ የፍቅር ጎዳናዎችን ወይም ምናልባትም አዲስ የተጋገረ ክሩዝ እንስላለን። ከምስላዊ ምልክቶቿ በስተጀርባ በአብዮት፣ በባህል፣ በስነ ጥበብና በመልክዓ ምድር የተቀረጸች እንደ ህዝቦቿ የተለያየች ሀገር ነች። ዛሬ ፈረንሳይን፣ ታሪኳን፣ ባህሏንና ሚስጥሯን እንጎበኛታለን። ፈረንሳይ በምዕራብ አውሮፓ ትልቋ ሀገር ናት። ብዙውን ጊዜ ሄክሳጎን ተብሎ የሚጠራው በቅርጹ ነው። ወደ 70 ሚሊዮን የሚጠጉ ሰዎች ያሏትና በዓለም ላይ በብዛት የምትጎበኝ ሀገር ናት። ይህም በየዓመቱ ወደ 90 ሚሊዮን የሚጠጉ ቱሪስቶች ይጎበኛታል። እዚህ የተወለደው የፈረንሳይ ቋንቋ አሁን ላይ በዓለም ዙሪያ ከ29 በላይ በሆኑ ሀገሮች ውስጥ ይነገራል። የፈረንሳይ ተጽዕኖ ከድንበሯ በላይ ይደርሳል። ከምግብና ከፋሽን እስከ ፖለቲካና ፍልስፍና ድረስ ተጽዕኖ በዓለም አቀፍ ባህል ውስጥ የተሸፈነ ነው። የጥንት ጋውልስ በሮም ግዛት ከመያዙ በፊት እዚህ ይኖሩ ነበር። የጀርመናዊ ጎዛ ፍራንካውያን ብሔረሰቡን ስያሜ ሰጡት። እንደ አውሮፓውያን አቆጣጠር በ1789 የፈረንሳይ አብዮት ፈነዳ። ነፃነት፣ እኩልነት፣ ወንድማማችነት በሚል ጩኸት ለዘመናዊ ዲሞክራሲ የለውጥ ምዕራፍ ተሸጋገረ። ናፖሊዮን ቦናፓርት ከትሁት ጅምር ተነስቶ ራሱን ንጉሠ ነገሥት አድርጎ ዘውድ አድርጎ የአውሮፓን ዕጣ ፈንታ ፈጠረ። በ20ኛው ክፍለ ዘመን ፈረንሳይ 2 የዓለም ጦርነቶችን ተቋቁማለች። የጀርመን ወረራ እና በኋላም ከአውሮፓ ህብረት መስራቾች አንዷ ሆናለች። የፈረንሳይ ታሪክ የጽናት አብዮትና ዳግም ፈጠራ ነው። የፈረንሳይ ምግብ በዓለም ታዋቂ ነው። ከ1500 በላይ የአይብ አይነቶችና ወይን ከቦርዶ እስከ ሻምፓይን ይገኛል። ካፌዎች ለቡና ብቻ አይደሉም፣ የፍልስፍና የፖለቲካና የጥበብ ቦታዎች ናቸው። ፓሪስ የቻኔል፣ ዲኦር እና የሉዊስ vuitton መገኛ፣ የዓለም ፋሽን ዋና ከተማ ናት። ስነ ጽሑፍ ቪክቶር ሁጎን፣ አልበርት ካሙስን እና ሲሞን ዴቮርንን ሰጠን። ፈረንሳዮች በጆይ ዴ ቪቬሬ ማለትም በመኖር ደስታ ይኮራሉ። ፈረንሳይኛ መሆን ዜግነት ብቻ አይደለም፣ የአኗኗር ዘይቤ ነው። ጥበብ፣ ምግብ እና ውይይት የዕለት ተዕለት ሕይወት አካል ናቸው። ፈረንሳይ እንደ ሞኔት እና እንደ ሬዮነር ያሉ ሰዓሊዎችን ለዓለም አበርክታለች። ሉቨር የሞናሊዛ መኖሪያ የሆነው በዓለም ላይ በብዛት የሚጎበኘው ሙዚየም ነው። የሉሚየር ወንድሞች በ1895 ሲኒማን የፈጠሩት በፈረንሳይ ነው። እንደ ዴካርት፣ ቮልቴር እና ሩሶ ያሉ ፈላስፎች የምዕራባውያንን አስተሳሰብ ቀርጸዋል። ስነ ጥበብ የቅንጦት አይደለም፣ ዓለምን የማየት መንገድ ነው። ፕሮቨንስ ማለቂያ የሌላቸው የላቫን ሜዳዎችና የሜዲትራኒያን ውበት፣ የፈረንሳይ ሪቪየራ ማራኪ የባህር ዳርቻዎች፣ የካንስ ፊልም ፌስቲቫል እና የሞናኮ ቅንጦት፣ የሎየር ሸለቆ በቤተ መንግስትና በወይን እርሻዎች የተሞላ፣ ሞንት ሴንት ሚሼል በውሃ ላይ የሚንሳፈፍ የሚመስለው የመካከለኛው ቫል ደሴት ገዳም፣ የፈረንሳይ ተራሮች ለሃይኪንግ፣ ለእግር ጉዞና ለአስደናቂ እይታዎች ገነት። ፈረንሳይ ከተማ ብቻ አይደለችም፣ የመሬት ገጽታ ሸራ ናት። እያንዳንዱም የተለየ ታሪክ አለው። ፈረንሳይ ዛሬ ዘመናዊ ዲሞክራሲ፣ የአውሮፓ ህብረት አካል እና ዓለም አቀፋዊ የሳይንስ ፋሽን እና የባህል ኃይል ነች። ከቲጂቪ ጋር ባለ ከፍተኛ ባቡር ፈርቀዳጅ ሆኗል። ከተሞቿ በአፍሪካ፣ በእስያ እና በመካከለኛው ምስራቅ ተጽዕኖ ስር ያሉ መድብለ ባህላዊ ናቸው።
ሆኖም ግን ወጎች ጠንካራ ሆነው ይቀጥላሉ። እያንዳንዱ ክልል የራሱ ምግብ፣ በዓላትና ማንነት አለው። በፈረንሳይ አሮጌው አዲሱን የሚገናኝበት ነው። የዘመናት ታሪክ ከክፉ ፈጠራ ጋር አብሮ የሚኖርባት። አሁን ደግሞ የፈረንሳይ አዝናኝና አስገራሚ እውነታዎችን ልንገራችሁ። ፈረንሳዮች በየዓመቱ 30,000 ቶን ቀንድ አውጣዎችን ይመገባሉ። ፈረንሳይ ከ30,000 የሚበልጡ ማዞሪያዎች አሏት። የኤፍል ታወር ለ1889 የዓለም ትርኢት ጊዜያዊ እንዲሆን ታስቦ ነበር እና የፈረንሳይ ጥብስ ምንም እንኳን ስሙ ቢሆንም እነሱ በእርግጥ ከቤልጅየም የመጡ ናቸው። ታዲያ ፈረንሳይ ልዩ የሚያደርገው ምንድነው? ሐውልቶቿ ወይም የምግብ አዘገጃጀቶቿ ብቻ አይደሉም። የታሪክና የዘመናዊነት፣ የጥበብና የሳይንስ፣ የባህልና የአብዮት ጥምረት ነው። ፈረንሳይ ዓለምን ለዘመናት ያነሳሳች ሀገር ናት። ዛሬም በዚሁ ቀጥላለች። ጥያቄው የፈረንሳይን አንድ ክፍል ብቻ መጎብኘት ከቻልክ መጀመሪያ የት ትሄዳለህ? የፓሪስ ጎዳናዎች፣ የፕሮቨንስ የላቬንደር ሜዳዎች ወይስ የበረዶ አፕልስ? በፈረንሳይ የሚደረገውን ጉዞ ስለተቀላቀላችሁ እናመሰግናለን። ይህን ዘጋቢ ፊልም ከወደዳችሁት ላይክ እንዲሁም ሰብስክራይብ ማድረግ አይርሱ እና የትኛውን የፈረንሳይ ክፍል ማሰስ እንደምትፈልጉ በኮመንት ውስጥ አሳውቁኝ። በቀጣይ በሌላ ሀገር እስከምንመለስ ሰላም ቆዩ።